ሰላም እንዴት ናችሁ? ተመልካቾቼ ባላችሁበት ሰላምታዬ ድረሳችሁ እያልኩ ዛሬ ደግሞ ሌላ ቪዲዮ መጥቻለሁ። ይሄም ከባለፈው በጽሁፍ ከቀረቡት አንዱ ሲሆን ሚሴንሶ ተማቲ የሚል ይሆናል። የቤተሰብ አባላት ማለት ነው። ስለዚህ ዛሬ የምናያቸው የቤተሰብ አባላት አንደኛ አባ ማለት አባት ማለት ነው። ሁለተኛ ሃዳ ማለት እናት ማለት ነው። ሶስተኛ ጆሌ ማለት ልጆች ማለት ነው። አራተኛ አካካዩ ማለት ወንድ አያት ማለት ነው። አምስተኛ አካዎ ማለት ሴት አያት ማለት ነው። ስድስተኛ ኦቦሌስ ወንድም። ሰባተኛ ኦቦሌቲ እህት። ስምንተኛ ዳኢም ልጅ። ዘጠነኛ አቤራ አጎት የአባት ወንድም። አስረኛ ኤሱም አጎት የእናት ወንድም። 11ኛ አዳዳ አክስት። 12ኛ ዱርቢ ያጎት ወይም ያክስት ልጅ። 13ኛ ደርስ ወይም አባመና ባል። 14ኛ ኒቲ አዳመና ምስት ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። ስላዳመጣችሁኝ አመሰግናለሁ። ከተመቻችሁ ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቀጣይ ሌላ ቪዲዮ